እሺ ቤተሰቦቼ እንግዲህ እራታችን በዚህ በምታዩት መልኩ አልቋል። እጅግ መሻአላ ተባረከላ በጣም ቆንጆ ነው፣ ጣፋጭ ነው። እንደምታዩት የጅብኑም ቴስት አለ፣ የዚህ የምናምኔውም አለ። እጅግ በጣም ቆንጆ ነው። ትሰሩታላችሁ፣ ትወዱታላችሁ። እንደምትወዱት አልጠራጠርም። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው እንግዲህ ሳልት ኬክ ወይም ደግሞ ይሄ ኬካትል አጅባን የሚባለው በአረበኛ ይህንን ይመስላል ማለት ነው። ኬካትል አጅባን ይሄ አሁን በዚህ በብርድ ሰዓት የሚበላ ምግብ ነው። እጅግ በጣም ጣፋጭ ነው። በሌላ ቪዲዮ እስከምንገናኝ ሲ ዩ ሌተር ቴንክ ዩ ፎር ዋቺንግ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ሄሎ ኤቭሪዋን ዌልካም ባክ ማይ ቻናል። ሰላም ጤና ይስጥልኝ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የምንሰራላችሁ ሳልት ኬክ ይሆናል ማለት ነው። 10 ደቂቃ ብቻ የሚፈጅ የሚያስፈልጉኝ ግብአቶች እዚህ ጋር አሉ። በመጀመሪያ እንደምታዩት እዚህ ጋር 1 ማንኪያ ሹገር ያስፈልገኛል፣ ቤኪንግ ፓውደር 2 ኤግ ያስፈልገኛል፣ 2 እንቁላል፣ ሀብቴን ቤት። እዚህ ጋር እንደምታዩት ዘይት አለ። እዚህ ጋር እንደምታዩት ጨው አለ። እዚህ ጋር እንደምታዩት ይሄ ክዝበራ ኢን አረቢክ አው ምንድን ነበር የሚባለው በኢትዮጵያ የድንብላል ቅጠል። ይሄ ዘይቱን ሀባለኝ። እዚህ ጋር ቺዝ አለኝ። አሁን ወደ አሰራሩ እንሄዳለን። ሌትስ ጎ። The first process, I crush my egg. እንደዚህ አደርጋለሁ። ከዛ እዚህ ጋር የምታዩትን ዘይት እጨምራለሁ። ብስምላ ዋው! እንደምታዩት ከዛ እዚህ ጋር ሱካሬን እጨምራለሁ። እዚህ ጋር ጨዌን እጨምራለሁ። 1 ሚኒት። እሺ እኔ ቆንጆዎች፣ አሁን እዚህ ጋር እንደምታዩት እቺ ቫኒላ ፓውደር አለችኝ። እቺን ታክል እጨምራለሁ። ቫኒላ ብዙ መብዛት የለበትም፣ ምክንያቱም ሳልት ስለሆነ ጣፋጭነት ስለሌለው ማለት ነው። ከዛ የሰላጣ አርችቶ ወይም ደግሞ አፕል ቤንገር አይት ይሄን የሚያክል እጨምራለሁ። ይሄ ውስጡ ፍሽፍሽ እንዲልና ቆንጆ ጣዕም እንዲኖረው ያደርግልናል። እሺ ቤተሰቦቼ፣ አሁን እንግዲህ እንቁላሉን፣ ስኳሩን፣ ጨውን፣ ዘይቱን አንድ ላይ እንመታዋለን። እንደዚህ ምትት እናደርገዋለን። እዚህ ጋር የእንትኑ የማሽኑ ድምፅ እንዳይገባ ስለፈለኩኝ ነው እንደዚህ ያደረኩትኝ። እጅግ በጣም ቆንጆ ነው። ያው ሰርታችሁ ሞክሩት። ኬክ ማለት ትችላላችሁ፣ ፒዛም ትችላላችሁ። እንደዚህ በደንብ ከለሩ እስከሚቀየር ድረስ መምታት አለብን። እዚህ ጋር የምታዩት እኔ 1 ኩባያ የሚሆን ወተት ጨምሬያለሁ። ውሃ ስለማልጠቀም ያው ወተት ግዴታ ነው። ወተት እንደምታዩት ይሄንን የሚያክል ወተት፣ ቀጭን ወተት ከሌላችሁ ፓውደሩን መጠቀም ትችላላችሁ። በዚህ መልኩ ሚክስ ታደርጉታላችሁ ማለት ነው። ቴስቱ ኦ ማይ ጋድ ነው የሚሆነው። በዚህ መልኩ ተመልሰን መጥተናል። እዚህ ጋር እንደምታዩት ይቺ ሚክሰር አለች። ከዛ ዶቄቴን ብስምላ ትንሽ እጨምራለሁ። ዶቄቴን 3 ኩባያ የሚሆን ዶቄት ነው ያለኝ። እንደዚህ በትንሹ እጨምራለሁ። በዚህ መልኩ እንደዚህ እንደምታዩት በደንብ ሚክስ አድርጓለሁ። ዶቄት 2 ኩባያ 1 ኩባያ ተኩል ምናምን እንደ ቤተሰባችሁ። ከዛ እዚህ ጋር ይሄ ቤኪንግ ፓውደራችን ነው። እንደዚህ እንጨምራለን። አሁን እዚህ ጋር ትንሽዬ ውሃ ወይም ጨው ሊያስፈልገን ይችላል፣ እንጨመር እንችላለን። እንደዚህ በደንብ ሚክስ እናደርጋለን። በምታዩት መልኩ ትንሽ የውሃ አመጣለሁ።
ብስምላ ትንሽ ውሃ ጠብ አደርግበታለሁ። በምታዩት መልኩ አሁን ይሄው ሊጣችን ሬዲ ሆኖልናል። አሁን እዚህ ጋር ይሄ የምሰራበት ፓትራ ነው። አሁን ዘይት አደርግበታለሁ። ብስምላ እንደዚህ። ከዛ ዘይቴ እንደምታዩት በዚህ መልኩ ዙሪያውን እንቀባዋለሁ ማለት ነው። በዚህ በቡርሽ በዚህ መልኩ እንደዚህ እቀባዋለሁኝ በቡርሽ። እንዴት እንደሚጣፍጥ እንደሚያምር ምናምን አትጠይቁኝ። ዋው! እንግዲህ እንደምታዩት በጣም ቆንጆ ሆኖ ዘይቱን ቀብቼ ጨርሻለሁ። በዚህ መልኩ ጥሩ ይመጣል ብዬ ተስፋ አለኝ። አሁን ስጋ የሰራነውን ሊጥ አምጥተን ብስሚላ እንጨምራለን። በዚህ መልኩ እንደዚህ ማለት ነው። ከዛ ይሄንን እንደዚህ መታ ካደረግነው በኋላ እዚህ ጋር የምታዩት ይሄ አለ። መጀመሪያ ከችዙ አደርጋለሁ እንደዚህ። እንግዲህ ያው ውስጥ ስለሆነ ላላሳያችሁ እችላለሁ፣ ላይታያችሁ ይችላል። በዚህ መልኩ እንደዚህ 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 ያደርግበታለሁ። በዚህ መልኩ ቤተሰቦቼ እንግዲህ እንደዚህ የተዘጋጀልናል። ምንድነው የምናደርገው? በዚህ መልኩ እንደዚህ ነካ ነካ እናደርገዋለን። ዋው ነው። እንደዚህ ሚክስ እናደርገዋለን በዚህ መልኩ። ከዛ እንደዚህ እንደምታዩት መልኩ ሆኖልኛል። ማሻአላ ኦቭን ውስጥ ለ30 ደቂቃ አስገባለሁ። ከዛ መልስ እንገናኛለን። see you later። እሺ ቤተሰቦቼ አሁን እንግዲህ እንደምታዩት አያችሁ፣ ምንም አይነት ነገር የለውም። ይሄ እንደምታዩት ምንም አይነት ነገር የለውም። በዚህ መልኩ አልቆልኛል። አሁን እገለብጣለሁ። ሲገለበጥ ያለውን ፓርት አብረን እናያለን። ሰላም አለይኩም ኤቭሪዋን። ያ ሰላም ያ ሰላም ያ ሰላም። እንግዲህ ዛሬ ደግሞ እንደምታዩት የመሰለ ቆንጅዬ ከአትክልት የሚዘጋጅ ቆንጆ እራት የሚሆን መቅሰስ እንዲሁም ለልጆች ለትምህርት ቤት እንደምታዩት እጅግ በጣም ቆንጆ ነው። እጅግ በጣም ቴስቲ ነው። ስፖንጅ ነገር ነው። እኔ ያው ውጭ የሚሄድ ስለሆነ አልቆርሰውም ዛሬ፣ ምክንያቱም እኔ ያዘጋጅሁትኝ አንዲት ወዳጄ አምሮኛልና አዘጋጅልኝ ብላ ጠልባኝ ለሷ ስለሆነ ምንም ማድረግ አልችልም። ሶሪ። ግን እንደዚህ የሚያምር ነው። ማሻአላ ተባረከላ። ያሚ